ባይሆን ስለ እንትና ማለት ነው ያኛው ስለ ያቺ አሜሪካ ያለው ልጅ ማለት ነው ስለ አሜሪካ ማሚዎች ስለሚያረግ አንዳንዶቻችሁ ጋይስ በጣም ልምከርሽ ምናምን የምትሉ አንዳንድ ሰዎች አላችሁ ማለት ያው ፍምስና ምናምን የምትፈልጉ ምናምን ነው። እናትየዋ ምን ታርክሽ? እኔ እናት አልናገርም በነገራችሁ ላይ እኔ እናትም ልብም አልናገርም ግን እናንተ ማለት ነው ይመጣል ይጠፋል። ጎሳቱ ፍላዱ ተቀባላችሁ ባላ ነበር ነው ሆኝም ከዛም አንዳንዶቹ ደግሞ ይመጡና ማለት ነው እንዲላሉ ስሙ ልንገራችሁ ነው ጋይስ ልንገራችሁ እና ሴቱ ናችሁ በሴት ላይ ጨክናችሁ ሴትን ሰደባችሁ ጋይስ ተሳድበናል እንደኛ ቆይ ለምንድን ነው ስድብ የሚሆንባችሁ? ሴትየዋ ጋይስ ኮመንት አይታየኝም። ኮመንታችሁ ይመጣል ይላችሁ ይመጣል ይጠፋል ይመጣል ይጠፋል አይታየኝም ኮመንታችሁ እና አይታየኝም። ኔትወርክ ከሌለ ኮመንት እንደዚህ ነው አይታይም ኮመንት ስሙ ኮመንት አይታየኝም ማርያምን ኮመንት አይታየኝም ሊያ እናት ነኝ ትላለች ቁጭ ብላ እናት የወለደችን አራስ ቤት የተቀመጠችን ሴት ተሰድባል። ጋይስ ተሳድቤያለሁ ነኝ እንዴ? ተሳድቤያለሁ ወይ? ሴትዮዋ መታ ባወራችልን ሰዓት ለመልስ የመለስኩላት አጠራሽ ነገር ቤተሰብ አለው አለሽ እሺ ማሬ እየተቋረጠብኝ ወይኔ ጋይስ መጡ የሚዘፉት አሪኦኬ ትለኛለች ማርያም ምን አሪኦኬ ትያለሽ ኔትወርክ እያስወጣኝ እየመለሰኝ አይደል እንዴ ኖ ኮመንታችሁ ይጠፋል ይመጣል ይመጣል አይመጣልኝም ለዛ ነው እሺ የምቆራረጠው ቤቲ ካለሽ እዛ ላይ ጻፊልኝ እዛ ላይ ሲገባ እንዳይሽ ከላይ ሲጽፊልኝ ይገባልኛል ከላይ አነበዋለሁ ኖ ጻፊልኝ ሶሊ ጻፊልኝ ጽሁፉን አለው ማሬ እኮ የሚጽፉትን ንገሪኝ ስሚኝማ የሚጽፉትን ጻፊልኝ እዚህ ጋር እንደዚህ እያሉሽ ነው ብለሽ ጻፊልኝ ስለማይታየኝ ነው ገብቶሻል የምልሽ ማሬ አሁን በጻፍሽልኝ አካውንት በውስጥ በኩል ማለት ነው ጻፊልኝ አዎ እሺ
ምንም ነገር አይታየኝም። እሺ ምን ላይ ነው ጋይስ? እናንተ እኮ ስላልተረዳችሁኝ ነው። ኮሜንት አይታየኝም፣ ምንም ኮሜንት አይታየኝም። ጸጥ ብሎ ተቀምጦ ነው ያለው። ቪዲዮአችሁ ዝም ብሎ ነው ያለው። እኔ ብቻ ነኝ ያለሁት። ሌላ ጊዜ ኮሜንት ያዩ አወራለሁ። አሁን አይታየኝም ኮሜንት። እሺ ምን ላይ ነበር ጋይስ? ምን ላይ ነበር እና ምን ላይ ነበር? ምን ላይ ነበር? እሺ ኦኬ ምን የካለ ነፍስ ይማራል እኮ የኔ ፍቅር፣ ነፍስ ይማር ለሞቱት ነፍስ ይማር ያለ ማለት ምን ልበል? ምን እንድል ነው የፈለጋችሁ? ነፍስ ይማራል ነፍስ ይማራል እኮ። አሁን እናንተ ቢመስላችሁ የእናንተን ኮሜንት አንብቤ ነው ማሬ ምን ቲክቶክ ላይ የተጻፈልኝ ነው እዚህ ጋር የምጽፉትን የምናገረው። ምንም ነገር አይታየኝም። ወይስ ወደ ወሬ ልምጣላችሁ እና ምን ልላችሁ ፈልጌ ፊዮናን ሰማሻት ወይ እያሉች ነው። ኦኬ ስለ ፊዮና ምን አረ ቆይ ፊዮና ምን ብላ ነው ጋይስ? ፊዮና ምን ብላ ነው? ኢንተርቪው የት ምን ፕሮግራም ላይ ቀርባ ነው? እሺ ንገሪኝ። አንቺና ጉሻ አንድ ናችሁ። ምን ብላ ነው ፊዮና? ንገሩኝ ቤተሰብ በማርያም ፊዮና ምን ብላ ነው? ከዛም እኔ ከፊዮና ይልቅ የቤታ መልስ ነው ያሳቀኝ። እህቴ ቤታ አይኑ ለምን እንደዚህ እንዳልሽ ይገባኛል የኔ ፍቅር። አሁን ላንቺ መልስ በመልስ ወሬውም አይደምቅም። እኔ ባህር አጠገቡኝ አንቺ ቤትሽ ቁጭ ብለሽ ስለሆነ አይነፈውም። አሁን ከፊዮና ኢንተርቪው ጋይስ የቤታ ማሽቃበጥ ለምን እንደሆነ ገብቷቸዋል። ጽጌ ቤታን አላደነቀቻት ባላመሰግና በሾርኔ ልትነካት እኮ ነው። አቤት እና ደግሞ ጽጌና ቤታ የሆነ ጊዜ አልተስማሙም። በሆነ ላይቭ ላይ አይቻቸዋለሁ እና መጣ ወይ ቅመም ነሽ እንደዚህ ነሽ ምናምን አለቻት። ጋይስ ገብቷቸዋል፣ ግን ቤተሰብ ገብቷቸዋል። እናንተ አልገባችሁም? እህቴ ቤታ እኔ ስለምረዳሽ ስቄ ምናምን ዘባልኩ። ለማንኛውም እህቴ ፊዮና ምንም ብትናገር ምንም ብታወራ አይኖ ምንም ነገር እንደማትላካለው። ምክንያቱም እንደዚህ አርጎኝ ካለች የሚመጡ Wait, you can declutter on Vinted. Yep, sell what you don't use. From fashion to books, toys and more. Download the app, snap your items, list them across loads of ብዙ ዱላዎች ሊኖሩ ስለሚችሉ አትናገሩም አይ እና ከደገና ደግሞ ጃኒንም ለማናደድ እኮ ነው የእህቴ ቤታ መልስ። ጃኒንም ለማናደድ ነው። ጃኒም እንደዚህ ብላ እንደዚህ ምናምን ብላ አውርታለች። አመለሰት ጋር ቀርባ እንደዚህ ምናምን ብላለች። እሷንም ለማሸማቀቅ ምክንያቱም የታወቀ ነው። ከዛም እንደዚህ ብላ ተረተረ አወሩ ምናምን ብላ ልታጣጥላ እህቴ ቤታዬ የኔ ፍቅር። እነሱስ እንደዚህ የሚያወሩ ታሪክ አላቸው። አንቺስ እንደዚህ የምታወሪ ታሪክ አለ? እህቴ ቤታዬ እርግጠኛ ነኝ አንቺ ላይቭ ላይ አንቺ ስታወሪ ላይቭ ላይ ጋይስ እህቴ ቤታ ላይቭ ላይ ታወሪ አስለቀሰውኝ፣ ጎርተውኝ፣ ሊጥሉኝ ከምን ላይ እንደምንጥላት አናውቅም። አንቺ ራስሽ ቀን በቀን እየመጣሽ እየያርለን የምትዩ ጊፍት ካልተሰጠሽ እየያልሽ ነው የምታወሪው። አሁን አንቺ እንደዚህ ብትጠየቂ ኢንተርቪው የምታወሪው ወሬ አለ እህቴ ቤታዬ? የለም እኮ የለማ። እነሱ ግን አላቸው ቢያንስ መውደቃቸውን፣ መነሳታቸውን፣ መድከማቸውን፣ ለኢትዮጵያ ኑሮ ላይ መስራታቸውን፣ ለመለወጥ መቀየራቸውን ኢንተርቪው ሲጠሩ የሚያወሩበት የሚናገሩበት ርዕስ አላቸው። ግን አንቺ ግን ተንኮለኛ ነሽ። ገብቷቸዋል። ግን የእሷ ንግግር ጃኒ ብቻ አይደለም እንትናንም ስለምትወደ ጽጌንም አትወዳትም። ጋይስ አይዶ ተጣልተው ያውቃሉ ከጽጌ ጋር። ከዛም ቅመም ቅመም ኢንተርቪው እኮ አይደለም ያው ቀን ውሏቸው ምናምን የሚሰሩበት ኢንተርቪው ላይ ነው ልጁ የጠየቃት። አይኑ ይሄ እንትን ላይ ቀርባ ምናምን አይደለም። እርግጠኛ ነኝ እነ እንትና ጋር ወቸው ጉድ ጋር ብትቀርብም ፊዮናም ታወራለች እኮ እናገራለች። ግን ይሄ ኖርማል ሁሉም ጽጌም ቀርባ ነበር እዚህ ልጅ ላይ ኢንተርቪው አይደለም። ምን ተደስተሽ ነበር? ምን ተዝነሽ? አይኖ ፊዮና ላውራ ብላ የሆነ ነገር ጣል ብታረግ መተው የሚሏትን ታውቀዋለች፣ የሚመልሱላትን ታውቃለች። ስለዚህ ተከርኖ ይብሰር ብላ ላሽ ብላ ከማለፍ ውጭ ማለት ነው። ግን የእህቴ ቤታ መልስ ንግግር አንዱን እንትን ለማለት
ምናምን እንደሆነ ገብቶኛል። ያው ስለተጣላሽ ለማናደር ነው። ይመች እናንተ እዛ እርስ በርሳችሁ ተባብራችሁ ተስማምታችሁ የምትለምኑ ማህበር ስለሆናችሁ ትስማማላችሁ አንድ ቀን። እውነታው ግን እሱ ነው። ስለ አሜሪካ ኑሮ ተናገሪ ብትባል እሱ አሁን ምንድን ነው የምትለው? ቲክቶክ ላይ እነ ሊያሾ ሊጥሉኝ ማጸንሽ ይድረቃሉኝ ምናምን ብላ ጋይሶን ለምታወራው ስለ ብዙ ሲወራ ይሄን ማጸንሽ ይድረቅ የተባልኩ ጊዜ በህብረት ተነስተው ሲሰድቡኝ እንደዚህ ብለው ሲናገሩኝ ይሄን ነው አንቺ ኢንተርቪው የምትሰጪው ማሪ ያለችም ነው የምትናገሪው እኮ ተይ እንጂ ቤት ታየ ተይ እንጂ። አሁን እኔ ኢንተርቪው ስጠይቅ የዛኔ ሳውራ ስምሻላ ኔዳሃ ነበርኩኝ የትራንስፖርት አጥቼ ልብስ የማጠቢያ ሳሙና አጥቼ ምናምን ብዬ ያሳለፍኩትን እናገራለሁ። አንቺስ ቲክቶክ ላይ ጌም እንዳይሰጠኝ ሰዎች ሊጥሉኝ ሊያነሱኝ ሊያፈርጡኝ ከፈደ ያለ ከዛ በጎች ይም በማዳም ይያይዞሽ እያሉ ኮሜንት ሰጥሻል ልብክል ሰጥሻል። ከዛ አንቺ ትክክል ትበያለሽ። ያ ጋይስ ሰው ያለፈውን ነው የሚናገረው። እህቴ ቤታው ልትነግራችሁ የምችለው ሊያሾ ማጸንሽ ይድረቅ ስትለኝ ሰዎች ማጸንሽ ይድረቃሉኝ ትላቸዋለች። ይሄ ነው የምትናገረው የኔ ፍቅር እንዴ። ከዛም እንትና እነጃኔ ግን ቢያንስ ያለፉበትን የመጡበትን የሄዱበትን ምናምን ይናገራሉ። ጋይስ ይናገሩ የለም ካርሎ ዌይተርነት አሁን እኔ ዌይተርነት ሰርቼ ልልሽ እችላለሁ። ከእንደገና ምንድነው ፀጉር ሰርቼ ልልሽ እችላለሁ። ልብስ ማጠቢያ ሳሙና አጥቼ ልልሽ እችላለሁ። እሺ ማለት ልብስ ማጠቢያ አጥቼ ልልሽ እችላለሁ። እንደዚህ የምበላው አጥቼ ልልሽ እችላለሁ። የቤት ኪራይ የምከፍለው አጥቼ ልልሽ እችላለሁ። እኔ ያሳለፍኩት ላይፍ ስለሆነ ማለት ነው። አንቺ ምንድን ነው እነ ሊያሾ ከፎቅ ላይ ማጸንሽ ይድረቅ ብለውኝ እንደዚህ ብለውኝ ብለሽ በምትናገሪው ቀን በቀን ቃልኳቸው የሰፉ ከሰጠኝ ተገያች ታሪክ ነው ማለት ነው። ስለዚህ ሁሉም የራሱ ያለ አሁን እናንተ ግን ለምን ነገራችሁ ስለ ይካታሉ ነው ጋይስ ዛሬ ልስከር ነገር ልስከር እንቻለ ሞተች እሷ ልትላችሁ የምትችለው ከላይ የተጻፈልኝ ነው ከስር ቤት እንቻለ ሞተች ውሻዬ ሞተ ዶሮ አሳደኩኝ አለ ኢትዮጵያ ሕዝብ በጣም የሚያዝናና ታሪክ ስለሆነ ዶሮ ፈለፈለ ዶሮ አደገ ወፈሩ ክንፍ አወጡ ምናምን እህቴ ቤታዬ የምትለው እኔ ደግሞ ላወራ የምችለው ወክ የሚበላበት ጋይስ ገብርኤልና ለምን እውነታው እሱ ነው። ለማንኛውም የራሳችሁ ጉዳይ ተዋቸው። I'm excited to announce I started a new position. I sent you a friend request. Hold on, it's the babysitter. Is everything okay? Oh, good. Yeah, let's walk, baby. Do your stuff forever you go. Google Pixel 11 Pro. Chicken walk. ሌላ ወሬ ላውራ በጋይስ ሌላ ወሬ ምን ላውራ ጻፊልኝ ፍቅሬ ጻፊልኝ አይታዩኝም ኮሜንት ምን እያወሩ ነው ስለምን አውሩ እያሉ ነው ማሪ ጻፊልኝ ስለምን እያወሩ ነው ደስ ይሉኝ ተው እኛ ገንዘብ ታስቸገሩ ነው ታይ ቤቲ ቅድም ሳውራት ሰሚም እንዴ በዛ ውስጥ እሷ ናት የጻፈችልኝ አንቺም ጻፊ ጽፍታይ ነበብኝ ቤቲ ጆይ ነው ትንገር እሺ ስለና ገንዘብ እኔ ጋይስ ልንገራችሁ በቤቴ ልንገራችሁ እኔ አይ ነው ደሜ መራራ ነው ምናምን ብላ 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 እና
እኔ የምናገረው ነገር እንደ ኢትዮጵያዊ እናት እንደ ኢትዮጵያዊ ሴት አስተያየትም ሲሰጥሽ እንደ ኢትዮጵያዊ ነው። እንደ ውጭ ሀገር ሴት ምናምን አይደለም አስተያየት ሲሰጥሽ። ሶ እነ ገንገቢዝ ግሩፕ ይሄ የሚሰሩበት የሚያወሩበት ነገር ትክክል ሊሆን ይችላል። ስለ ሴት ልጅ መብት ምናምን የሚባልበት ነገር ትክክል ሊሆን ይችላል። ሀሳባቸውን አልደግፈውም፣ ባለፈው ብያቸዋለሁ። ሀሳባቸውን አልደግፈውም አላልኳቸውም። ሀሳባቸውን ደግፈዋለሁ፣ ግን የሚያራምዱትን ሰዎች አልደግፋቸውም። ከዛ ውስጥ ቢለቀሙ ትክክለኛ የሴታ ሴት ስሜት ያላቸው ሃይማኖት ያላቸው ሴቶች ናቸው። መሪዎቹ ሌሎች ናቸው። እነዚህ ሴቶች ደግሞ የሆነ እውቅናና የሆነ ስም ካላቸው የሚፈልጉትን ነገር ለማራመድ ነው የሚጠቀሙባቸው። ህዝቡ ደንዝዟል። ደንዝዟል። ሀሳባቸውን አልደግፍም እያልኩ አይደለም። መሪዎቻቸው የነሱ መሪዎቻቸው ግን ሃይማኖት እንዲጠፋ፣ የትዳር እንትን እንዲጠፋ፣ ወንድ ልጅ እንዳይከበር፣ ወደድሽም ጠላሽም ወንድ ልጅ ጌታሽ ነው፣ ንጉስሽ ነው። ወደድሽም ጠላሽም ወንድ ልጅ ባልሽ ነው፣ አባትሽ ነው። ወደድሽም ጠላሽም ወንድ ልጅን ያላከበረች ሴት አለሌ፣ ባለጌ፣ የሌላ ነገር ናፋቂ ናት። አለቀ። ወንዶች እስከ ዛሬ ወንዶች የት ነበሩ እንዴ? ምን ነው በዚህ ዘመን ያሉ ወንዶች ሲኦል ሆኑባችሁ? ምን ነው የዚህ ዘመን ወንዶች ቆሻሻ ሆኑባችሁ? ምን ነው የዚህ ዘመን ወንዶች ባል አይሆኑም ተባሉሳ? እስከ ዛሬ ድረስ አባቱን አይደለ እንዲያሳደጉ? እስከ ዛሬ ድረስ ወንድሙ ነው አይደለ እንዴ ጋይስ? ወንድና ወጥ ማስፈራሪያ ነው እየተባልሽ ያደግሹና ዛሬ ላይ ወንድ ያስፈልገኝም ብለሽ በድፍረት የሚናገሩትን ሰፖርት ስታረጊ መልእክቱ ምን እንደሆነ አልገባሽም። ነገ ትገቢያለሽ። ምክንያቱም ፓወርና ኃይል አላቸው እነሱ፣ ብዙ ነገር ማድረግ ይችላሉ። ነገ ቂጥ በረጅም እንጨት ቂጥሽ ውስጥ ይወጥፉልሻል። እውነታው እሱ ነው። ሀሳባቸውን እደግፈዋለሁ። ሀሳባቸውን የሚመሩትን ግን አልደግፋቸውም። ይሄ ተፈጥሯዊ እግዚአብሔር የሰጠንን ነገር ጠሎች ናቸው። አይፈልጉትም። እንዲኖር አይፈልጉም። እንዲስፋፋ አይፈልጉም። የሚፈልጉት እነሱ የሚፈልጉትን ነገር ብቻ ማስፋት ነው የሚፈልጉት። እስኪ ጋር በዓለም ደረጃ ብለው ሼር እያደረጉ ወይንም ደግሞ ገስቶቻቸው ላይ የሚገቡትን ሰዎች ተመልከቷቸው። ሴቶቹ እነዛ ነገሮች ናቸው። የሌላ ዜጋ ሴቶች እነሱ ቤት ገስት የሚገቡት ሌሎች ናቸው። ሌላ ነገር ሰፖርት የሚያደርጉ ናቸው። እንዴት መጡ ወደ እነሱ ጋር? እናንተ ጋይስ አይዱኑ ምን እንደምታወሩ እንትን ብለሽ ምናምን ሀሳቡን እኔ አልጠላሁትም። እስኪ ቁጭ ብላችሁ እነሱ ቤት ገስት ላይ ሲሰበሰቡ የሚገቡትን የሚያወሩትን የሚናገሩትን እንዲሁም ኮመንት የሚሰጡትን የሌላ ሀገር ዜጎችን ተመልከቷቸው። ጆይን የሚያደርጉትን እነማን ናቸው? እነማን እንደሆኑ ያው ከዛ እነሱ ዋናዎቹ እነማን እንደሆኑ ይገባቸዋል። ግን አሁን እንዲህ ስትባሉ የመጡባችሁ በደካማ ጎናችሁና ህዝቡ ይረዳናል፣ ሴቶቹ ይቀበሉናል የሚሉትን ነገር አምነውበት ተስማምተውበት ስለሆነ የመጡት በቃ አይምሯችሁን በርቷችኋል ይብሏችሁ። ችግሩ ግን ከላይ ያሉት አይሰሙም። ያ እኔ እንኳን በዚህ ዘመን ጋይስ ሊኖር ይችላል ኢትዮጵያ ላይ እርግዝና እንዳለ አላውቅም። ሊኖር ይችላል በገጠሩ ክልል ምናምን ማለት ትንሽ የሆነ ፐርሰንት ሰምተንም አናውቅም። በድፍረት ኢትዮጵያ ላይ እርግዝና ግርዛት እየተስፋፋና የሆነ ፐርሰንት እየተቆረጡ እንደሆነ የህፃን ልጅ እንትን ምን ላይ ሀገራችን ላይ የሆነ ነገር እንዳለ አድርገው እየገለጹ ነው ያሉት። እዛ ሀገር ኢትዮጵያ ሀገር ያላችሁት ራሳችሁ ቁጭ ብላችሁ የምትመለከቷቸው በጣም ደስ ስለ ሀገራችሁ በዚህ ደረጃ እንደዚህ አይነት ነገሮች ሲነገሩ አያገባንም። ኤኒዌይስ እውነታው እሱ ነው። ይሄ ነው እኔ የገባኝ። ይሄ ነው ለሴት ልጅ መከራከራቸው፣ ለሴት ልጅ መቆማቸው፣ ሴትን መደገፋቸውን አልጠላሁትም። ግን ህብረተሰቡና ማህበረሰቡ አክሴፕት አድርጓችሁ የሚቀበሏችሁ ከጎናቸው የሚሆኑት በዚህ ደካማ ጎን ሲመጡ ነው። በዚህ ደካማ ጎን እትትትት ሲሏችሁ ነው እንጂ ጋይስ ሃይማኖትን ያላከበረች ሴት ምን አይነት ስብዕና ያላት ሴት? ወንድ ልጅ ያላከበረች እዛ ጋር ያለው ወንድ በድሎሻ፣ ሁሉም ወንዶች በድለውናል። ወንድ ልጅ ሳይበድልሽ ኑሮ አያውቅም። ወንድ ልጅ ሳያስለቅስሽ ኑሮ አያውቅም። ሁሌ ነው ማለት ወንድ ልጅን እንደሆነ ነገር አይተሽ እኛ ሴቶች እንደዚህ መሆን የለብንም ምናምን ወደፊትም ነግርሻለሁ።
ነገም ነግሻለሁ ወደፊትም ይኖራል ወንድ ልጅ የሌለበት ህይወት ቆሻሻ የሆናችሁ ሴቶች ካልሆናችሁ በስተቀር ወንድ ልጅ ሳት ሊያስቀይምሽ ምናምን ይችላል ትዳር በቀኝ እኔ አሁን ምሳሌ ልስጣችሁ ማረኝ ስለራሴ ልሰጥ ከዚህ በኋላ ትዳር መስርቻ አጥቼ ምናምን እኖራለሁ ይላስ ኢንጆይ ይኖራለሁ ብዬ ነው የማስበው አሁን እኔ ስለራሴ ስለራችሁ ከዚህ በኋላ ትዳር አልፈልግም ኢንጆይ ይኖርና ይተዝናናው ምናምን ፏያልኩኝ ባብችን ካቃቅሜ ከቻለ ያልኩ ምናምን እኛም ሲመቴ ነው እያረኩኝ መኖር ነው ፈልገው ትዳር አልፈልግም እንደዛ ማለት ግን ትዳር አልፈልግምና ወንድን አልፈልግም እያልኩ አይደለም ትዳር ስለደበረኝ ከወንድ ልጅ ጋር የሆነ ነገር አይኖርኝም ማለት ቀላል ይኖርኛል ቀላል አጣጥመዋለሁ እንዴ አምሽን Coach presents the Spring Reset. Shop more bags to love at Coach.com. አባቴ እናንተ ትቀልዳላችሁ